አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ከኔ ጋር ሁሉ ሰላም ነው። ስራ ጤና አፊያ፣ ስራ ጤና አፊያ። ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? ውድ ሀገራችን ልጆች ተጠፋፋን፣ ጠፋሁኝ። ያው እንግዲህ በሊቭ አንዳንዴ ብቅ እያልኩኝ ነው ማለት ነው። ዛሬ ግን ለአንዲት እህቴ ሰርፕራይዝ አድርጊልኝ ብላኝ በጣም የምወዳትና የምቀርባት እህቴ ማለት ነው። ምርጥ በዩቲዩብ ያገኘኋት ጓደኛ አለችኝ። እሷ ለጓደኛዋ ሰርፕራይዝ አድርጊልኝ ብላ የህፃናት ልብስ አዲስ ለወለደች ጓደኛዋ የህፃን ልብስ አዛኝ ገዝቼ ላደርስ ስል እንደው ዛሬ ቪዲዮ ካልሰራሽ እንጣላለን በቃ ስሪ ስሪ አለችኝ ማለት ነው። ለእሷ እንኳን በውስጥ ልኬላት ነበረ። ግን በቃ እንድሰራ እንድጠነክር ትፈልጋለች፣ ትመክረኛለች፣ ሁሌም ከጎኔ ነች ማለት ነው። እቃ ስገዛላት አሁን ወደ 3 ነው ስንተኛዬ ነው እንጃ ነው ማለት ነው። እኔ ግን ያው ሰነፍ ስለሆንኩኝ አንዳንድ በጣም የሚቀርቡኝ ጓደኞች ያዙኛል። ግን ቪዲዮ ሳልሰራ ዝም ብዬ ድርሽ እመጣለሁ ማለት ነው። የብዙ ልጆች ትእዛዝ አለ፣ እታዘዝና ቪዲዮ አልሰራም። ለነሱ ብቻ በውስጥ አሳያቸውና ምናምን ነገር ማለት ነው። ዛሬ ግን እሷ ትንሽም ብትሆን በቃ ስሪ፣ ለምንድን ነው የማትሰሪው? በቃ ቪዲዮ ቀርጪውና የሆነ ቀን ትለቂዋለሽ ድብር ሲልሽ ቁጭ ስትይ ምናምን አለችና አጠናከረችኝ ማለት ነው። እና ናችኋለሁኝ ውድ እህቴ እንደዚህ ስለምታበረታችኝ በመጀመሪያ አላህ ኸይር ጀዛሽን ይክፈልሽ። እና 5000 ብር የፈጀ የህፃን ልብስ ይዤ ቀርብ ያለው ሰርፕራይዝ አድርጊልኝ ጓደኛዬን ብላኝ ነው። ማሻአላ ተባረክ ረህማን እላለሁኝ። እስኪ ላሳያችሁ። ልብሶቹ ደግሞ እጅግ በጣም ነው የሚያማምሩት በእርግጥ ማለት ነው። እንግዲህ ያው ከፋፍቼ ለሷ ቀራጭ ቪዲዮ ስላሳየኋት ከፋፍቼዋለሁ ካርቶኑን። ወደዚህ ጠጋቤና ላሳያቸው ማለት ነው። እና ስንት 5 ነው 6 ፒስ ናቸው ልብሶቹ። እቺ ያው ከተወለደች ልጅቷ 10 ቀኗ ነው ብላኛለች። እቺ እንግዲህ እስከ ከአመትም በላይ ይለበሳል ማለት ነው። እስከ 2 አመት ምናምን። እቺ ሱሪ አለቻት 5 ፒስ ናት። ፓንት አላት ማለት ነው። ማሻአላ ኮተን ጽድት ያለ ልብስ ነው። ወላሂ የአረቦቹ ልብስ አለ አይደለ? ኮተን ልስልስ ያለ ነገር ነው ይሄ ያለው። እቺ ቀሚስ አለቻት። ይሄ ሁሉም ጠገም ማለት ነው ወይም ኮምፕሌት ይባላል በእኛ ሀገር ደግሞ። እቻት ቀሚሷ ይሄም ሁሉም የራሱ የተያያዘ ነው። እችን እንደዚህ ቻርጌ እቺ ማቀፊያዋ መተምራ ቅልል ያለ አጣዬ ነው የሚሄደው እቃው። አጣዬ ሙቀት ነው፣ ለሙቀት የሚሆን ምርጥ ማቀፊያ፣ ምርጥ ልብስ፣ ቅልል ያለ ለሙቀት ሀገር የማያጨናንቅ ልስልስ ያለች ማለት ነው። እቻ ማቀፊያዋ 4። እች ደግሞ እቻት ቲሸርትም እስከነ ዳይፐር እንትን ማለችዋ ማለት ነው። እቺ የዳይፐር እንደዚህ ማጣበቂያ አለቻት። እጅጌ ሙሉ ነች 5 ማለት ነው። እቺ እንገዛሁላት የኔ ማለት እሷን በጣም ወዳልኛለች የኔ ውድ እህት ዘይነብ። አንቺ ስለወደድሽልኝ ደስ ስላለሽ እኔም ደስ ብሎኛል ማለት ነው። እቺ እንደዚህ አድርጌ 2000 ብር ገዛሁላት ማለት ነው። በኋላ ይስተካከላል። 2000 ብር። እሺ ከዛ ደግሞ እቺ ያለ እሺ ውድ ያገሬ ልጆች ይሄ ደግሞ ሁለተኛው ማለት ነው። እንደዚህ 2 ሱሪዎች አሉት በዚህ ዘር። ይሄ አንደኛ የሚባል ነው። ይሄ በዚህ ዘር ማለት ነው 3 ደረጃ ነው ያለው። ይሄ አንደኛው ነው። 2ኛ ደረጃ አለው፣ 3ኛ ደረጃ አለው ማለት ነው። እነዚህ ልሙጦቹ እንደዚህ አይነት የሆነ ልሙጥ ሆነው ውስጣቸው እንደዚህ ሆነው ምቾትም አላቸው። እንደዚህ እነዚህ አንደኛ ደረጃ የሚባሉ ናቸው በዚህ ዘር ማለት ነው። 2 ሱሪ። ይሄ ራሱ አይነጭ ምናምን ነገር ይሄ እና ይሄ ማቀፊያው ትልቅ ነው ማለት ነው። ከ1 አመትም በላይ እስከሚሆናቸው ይለብሱታል። እችን በ800 ብር ማለት ነው። ይሄ ሁለተኛው ደረጃ
በ500 በ600 ምናምን ነገር አለ። እነዚህ ግን ልሙጦቹ ትልልቅም ናቸው። ሱሪያቸው እስከ 2 ዓመት ምናምን ይለብሱታል ማለት ነው ይሄንን። እና ሱሪያቸው 2 የሆነው ያው ታውቃላችሁ መቼም ሽንት ጨርቅ ነው የሚያስቸግረው ኢትዮጵያ ላይ። እነዚህን ይችን በአንደኛ ደረጃ ናት ይቺ 800 ብር፣ ሁለተኛ ደረጃ እና ሶስተኛ ደረጃ እስከ 400 ብር አለ፣ 5 6 አለ ማለት ነው። ይሄ ግን በዚህ አንደኛው ደረጃ ነው እላችኋለሁ። በኋላ አስገባዋለሁ ፌስታሉ። እቺን ቀጣይ ደግሞ እቺን ብርድ ልብስ ማለት ነው። እቺን ብርድ ልብስ ማሻአላ ተባረክ ረህማን የኢላሂ ምቾቱ ለስላሴው እንዴት ብዬ ልንገራችሁ። ይሄ እንደዚህ ደብል የሚባለው ነው። ደብል እቺን ብርድ ልብስ አድርጊላት ብላኝ፣ እቺን ደግሞ በ500 ብር አድርጌላታለሁ። ውድ ሀገሬ ልጆች 500 ብር ማለት ነው። እስከነ ካርቶኗ ነው። አታምርም? ከለሯ ምናምን እንዴት እንደወደድኳት ለስላሴዋ ምናምን ማሻአላ ወላሂ እንጃ ለስላሴው በጣም ያምራል። ለስላሴው ማሻአላ ወላሂ ምቾት አለው በጣም። ይሄም ደረጃ አለው እስከ 2000 እስከ ምንም እንዳቅማችሁ አለ። ይሄም ግን ለሙቀት ሀገር ደግሞ ይሄ ነው ምርጡ ማለት ነው። ከሚሴ ምናምን ያጣዬ ወደታች ምናምን ሸዋረቢት ሙቀት ስለሆነ እንደዚህ ቀለል ያለ ነገር ይመቻል ስለማይለብሱት ማለት ነው። ከዚህ ወፍራምም ከሆነ እቺን አድርጌላታለሁ ማለት ነው። በሶስተኛ ደረጃ ደግሞ እቺ ነች። እቺን እንትን ቆይ ላሳያችሁ። እቺን ዘንዘራ ገዛሁላት። ወይ ቆይ እንደዚህ አድርገውና እቺን ዘንዘራ ገዛሁላት ማለት ነው። ይሄም ትልቅ ነው። እስከ ከዓመት በላይ ያስተኛቸዋል። እችንም ለሴት ስለሆነ እንደዚህ አይነት ፒንክ ፈዘዝ ያለ ነገር ምናምን ያደረኩት። እችን 700 ብር እንዴት ደስ እንደሚላት ታየኝ። መቼም 700 ብር ገዛሁላት እችን ማለት ነው። አታምርም? በአጠቃላይ ስንት ሆነ እንግዲህ 5000 ብር ማለት ነው። ማሻአላ ወላሂ ደስ ይላል። አሁን ይሄንን ይዤላ ብቅ ስል ምናምን እንዴት ደስ እንደሚላት እና ውድ ሀገሬ ልጆች እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይሄንን ይመስላል ማለት ነው። እስኪ ይሄን አሁን ማች ያደርጋላ እንደዚህ ልብስ አድርጋ ይሄንን ከላይ ጣል ሲደረግላት እንግዲህ ከወደዳችሁልኝ ቪዲዮዬን ላይክ አድርጉልኝ፣ አበረታቱኝ፣ አጠነካክሩኝ። እንድጠነክር እስኪ ወደ ስራ እንድገባ አጠነካክሩኝ እላችኋለሁ። ዋይ ዘረገፍኩት። ሁሉም የሚስተካከል ነው። ያአላህ ከምንም በላይ የወደድኳቸው እነዚህ ልብሶች ወላሂ ብር ብቻ ነው ዛሬ እንደው ኢትዮጵያ የሌለ ነገር የለም ወላሂ። እኔ እነ ማዳም ቤት ብቻ ነበር የሚመስለኝ እንዲህ አይነት ዕቃ ያለው ማለት ጽዳታቸው የሆነ ጥርት። እኔ ራሱ ከአረብ ሀገር ይዤ መጥቻለሁ እንዲህ አይነት ልብስ እዚህ ያለ አይመስለኝም ነበር። ያምሩ ኮተን ናቸው የሆነ ልስልስ ያሉ ምናምን ነገር እላችኋለሁ። እና ይሄንን ይዤላችሁ የቀረብኩት ኸይሩ ሁላ ተመኘውላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።